ብዬ ነው እኔ ገና በ14 ዓመቴ በ16 ዓመቴ በዛ በለጋ እድሜ ነው አግብቼ ብሬን ተበልቼ አውቃለሁ። 12,000 ሪያል ምናምን ዛሬ ላይ ስግጥ ብዬ እዚህ እንደምለምነው ሁሉ አረብ ቤትም ድሮ ቀጥ ለጥ ብዬ ስራዬን ስሰራ የኖርኩ ሴት ጀግና ሴት ነበርኩ። እኔ ድሮ ጆሮዬን ይዘው ራሱ እስር ቤት ሲወረውሩ ከአረብ ቤት ነው ያዙኝ። እኔ ስሸረሙጣ አልያዙኝም። ብረት ድስት ስፈቀፍቅ ውዬ ክላስ ግብት ብዬ ነው ጀለስ የተደረገው። ስራ 12 ሰዓት ላይ ስራ ጨራረስኩ። እስኪ ልግባና ትንሽ አርፌ ሸዋሪ ነው ወስዳለሁ ምናምን ብዬ ገባ ስል ክላሴ ድሮ። አሁን ዛሬ ላይ ለማይ ስለሆነች ነው ምናምን ሊሉኝ ይችላሉ። የራሴ ካርታና ፕላን ስላለኝ ነው። እኔ ልመናን አብዝቼ ነው የምጸይፈው። ምንም ማድረግ አይቻልም። 3 ዓመት ሙሉ የከሰርኳትን እድሜን ደግሞ ፈጣሪ ክሶኛል፣ ድብት አድርጎ ክሶኛል። 10 ዓመት ሙሉ ሰርቼ ያልያዝኩትን ብር ይዣለሁ። ከመዳን ቤት ነው እንዴት ዓመት ሙሉ ከመዳን ቤት ነው እንዴት ያዝሽው? እናሳ እና አብዛኛዎቹ ሴቶች እዚህ ጋር መጥተው አንበሳ ሲወርድልሽ ካዩ የኛ ንግስት ምናምን ይሉሻል። እንደዚህ ደግሞ ሰው ሳይኖር ቀርቶ አንዳንድ አበባ ምናምን ያልኩ ስለምን ታብታብ አድርጉልኝ ስል አንቺ ለማኝ አንቺ ይላሉ። ግን እንደው አጨብጫቢ እኮ ናቸው። እኔ ነጃት ነኝ፣ የአረብ ሀገር ሴት ነኝ። ሌላ ሀገር ኤሮፓ ሀገር የሚኖሩ ወንድም ላይ ይሁን ሴትም ላይ ይሁን አይኔን አላሳርፍም። ምን ነበር እሷን የእሷ ገረድ ወይንም የእሱ ገረድ መሆን አልፈልግም። ራሴ ጋር መፎካከር ነው የምፈልገው። እኔም እንደነሱ መሆን እችላለሁ ብዬ ራሴ ማሳመን የምችል ሴት ነኝ። ገረዱኝ መኖር አልፈልግም። አንቺ የሆነ አንቺ መሲ አሁን መሲ ነች የመሲ ጓደኛ ለአንቺ ገረድ መሆን ያለባት ወላ እንደ መሲ ጠንካራ ሰራተኛ ከሆንኩ እኮ እሷም መሆን ይችላለሁ። መምሰል ሳይሆን ሰው መምሰል ሳይሆን ለመሆን መሞከር አለብሽ መሲ። እኔ ድሮ አረብ ቤት ራሱ ስትሰሪ ነው ማቅሽ ስትዋሪ ምናምን ራሱ ከአንቺ ትምህርት ወስድ ነበር። ለማንም ወንድ መንበርከክ እንደሌለብኝ ከማንም ምንም መጠበቅ እንደሌለብኝ እማር ነበር ካንቺ። ዛሬ ላይ እኮ አይደል ዛሬ ላይ አንቺ የራስሽ ነገር ስላለሽ እኮ አይደለም የምትናገሪው። ድሮ ራሱ አረብ ቤት አፈርድቼ እየበላሽ በምትሰሪም ሰዓት እኮ ትናገሪ ነበር መሲ። ዛሬ አይደለም የምትናገረው ስለ አረብ ሀገር ሴት፣ ስለ ገንዘብ፣ ስለ ወንድ፣ ስለ ብልህነት ምናምን ድሮም ትናገሪ ነበር። የዛን ሰዓት እኔ ትምህርት ወስድ ነበር። 10 ዓመት ሙሉ እኔ ጅዳ ምድር ላይ ስለ እኔ ብትጠይቂ ነጃት ከወንድ ጋር ስትንዘላዘል አይተናት እናውቃለን። ሹጋ የምትልሽ ሴት አታመጭልኝም። ነጃት ስራ ትሰራለች፣ ግን ብር አጥፊናት እባላለሁ። ይሄ ስሜ ነው። ፀጉሬን እሰራለሁ 300-400 ሪያል እየከፈልኩ ሜካፕ እሰራለሁ ምናምን ጽድት ብዬ ነበር የምኖረው። ግን አልጠቀመኝም። ልጅነትም ስላለ በቃ የትላንትናው ቀን ጥሩም ሆነ መጥፎም ሆነ አልፏል ብዬ ስለ ነገ የምጓጓስ ነገዬን ለማየት የምጓጓ ሴት እና ስለ ነገ የምፍጨረጭር ሴት ነኝ። ዛሬ ላይ ምንም ነገር እዚህ ጋር ወርቅ ብታነጥፊልኝ ምንም አይመስለኝም። ብርቅርቅ ነገር አላታለለኝም። 5-10 የማገኛትን መጀመሪያ ቤተሰቦች ጋር መቀራረብ ጀመርኩኝ። ድሮ ከቤተሰቦች ጋር ስለማልቀራረብ ነው ከንቱኝ የቀረውት። በመጀመሪያ ደረጃ መንገድ ላይ እንኳ ስመጣ ከዜድ ጋር ጌም ሲጫወት ጊፍት ሲሰጠኝ የነበረውን የመን ላይ እያለሁ ድንበር ላይ እያለሁ ልብስ የስራ ልብስ ልግዛ አላልኩም። አውጥቼ ለእናቴ ነው ቡና መጠጫ የላኩት። ላክስት ልጅ ሳይቀር እናቴ ትሙት ለአባቴ እና ከዚያም በኋላ ቤተሰቦችን መጀመሪያ ይቅርታ ጠየቅኩ ምናምን ማድረግ ያለብኝን 500-600 ሺህ ምላሽ እስኪ ማነች ለአክስት ልጅ 600 ሺህ ብር የምትረዳ ሰርተህ ራስህን ተቀይር እናትህን ጡር የምትል አድርጌዋለሁ። እኔ ለወለደችኝ እናቴ ሳላደርግ በፊት እንኳን ለቤተሰቦቼ ለዘመድ አዝማድ ራሱ የምጨነቅ ሴት ነኝ። ካለኝ በጣም ሰጭ ነኝ። ገባሽ? ከዚያም በኋላ ስለ ራሴ ማሰብ ጀመርኩ። ለራሴ ብር ሴቭ ማድረግ ጀመርኩ ምናምን አንድም ቀን እኔ ብርቅርቅ ነገር አምሮኛ አያውቅም። እዚህ ሀገር የምለብሳቸው ልብሶች ራሱ ድሮ አረብ ቤት እያለሁ በሰበሰብኩት ድቦዬ ነው ያለሁት አሁን ድረስ ራሱ እንዳልምል አሁን ለታ ብቻ ያን ቀሚስ ገዝቻለሁ ለጌሜ። ልብስ ራሱ አልገዛም። ምንም ነገር ብርቅ አይደለም። ሰው ሁኜ መገኘት ነው የምፈልገው። ማንም ምንም እከሌ እኮ ያላት ምናምን ብዬ በሰውም አልቀናም። በቃ ማንንም መምሰል አልፈልግም። ግን አንቺም መሆን እፈልጋለሁ። አንቺ
ብልህ ሴትና ጀግና ሴት ከሆንሽ የስራ ሰው ከሆንሽ ምን አለበት መሲ እንዲያደርገኝ? እኔም እኮ እንደ መሲ መሆን እችላለሁ ማለት እላለሁ። ጀግና ሴት ከሆንሽ ማለት ነው እንጂ እከሌን ብሆን ምናምን እከሌን አንቺን ለመምሰል አልጋጋጥም። ግደይ ማንንም የሰውን ፍጡር ለመምሰል እኔ አልጋጋጥም። ያንን ሰው መሆን ግን እፈልጋለሁ ራሴ ሁኜ እና እዚህ ጋር እየመጣሁ አንቺ ለማኝ አንቺ ይሉኛል። ባዶ ናቸው አካውንታቸው ላይ። እናቴ ትሙት የኢትዮጵያ 100,000 ብር ራሱ የሌላቸው አሉ እኔን የሚሰድቡት። ይሄዱና የራሳችሁን ህይወት ኑሩ። እናቴ እኔ ህይወት አስተምራኛለች። 14,000 ሪያል ባሌ በልቶኝ የዛን ሰዓት እኔ መሲ ፌስ ባሌ ዋትሳፕ ላይ ግቢ በመስመር ደውሎ ዋትሳፕ ላይ እና ኢሞ ላይ ግቢ ካላለኝ መግባት አልችልም ነበር። ረግጦ ነበር ያኖረኝ። ቋሚ ስራ ነበር የሚሰራው። እረፍት የምወጣው በ2 ወር ነበር ወይንም በ3 ወር። 2,000 ሪያል ነበር ደሞዜ። ከባሌ ጋር የቆየሁት አመት ነው። አመቱን ሙሉ የወር ደሞዜን አምጥቼ ስሰጠው 4,000 ሪያሌን የ2 ወር ደሞዜን ለሻምፖ እና ለፀጉር ቅባት ራሱ አላስቀምጥም ነበር። እኛ የአረብ ሀገር ሴቶች ሁላችንም ሳንሆን አብዛኛውን የአረብ ሀገር